ፕሮክሲማ ሴንታውሪ ቢ ለምድራችን በጣም የቀረበች በፕሮክሲማ ሴንታውሪ ዙሪያ የምትዞር ፕላኔት ነች። በእውነቱም የጄምስ ዌብ ቴሌስኮፕ ምን አገኘ? ይህችን ፕላኔት ከሌሎች በተለየ ትኩረትን ለምን ሳበች የሚለውን ጥያቄ ከመመለሳችንና ይህች አስገራሚ ፕላኔት ነገር ከማየታችን በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። አልፋ ሴንታውሪ ሲቢ በመባል የምትታወቀው ፕሮክሲማ ሴንታውሪ ቢ በቀይ ድንቅ ፀሐይዋ በፕሮክሲማ ሴንታውሪ ዙሪያ የምትዞር ኤግዞፕላኔት ስትሆን የእነሱም ስርዓት የአልፋ ሴንታውሪ ጥምር ስርዓት በመባል ይታወቃል። ታዲያም ይህ ስርዓት ለፀሐያችን በጣም የቀረበ ስርዓት ሲሆን ከምድራችንም 4.2 የብርሃን ዓመታትን ይርቃል። የሚገኘውም በሴንታውሪ ኮንስቴሌሽን ሲሆን ለስርዓተ ፀሐያችን የቀረበ የታወቀ ኤግዞፕላኔት ነው። ጎረቤቱ የሆኑት ፕሮክሲማ ሲዲን የያዘ በግምት ለፀሐይ 7.264 ሚሊዮን ኪሎ ሜትርን ይርቃል። ፀሐዩንም ለመዞር 11.2 የምድር ቀናትን የሚፈጅለት ሲሆን እንደምታወቀው ለፕሮክሲማ ሴንታውሪ በኦርቢቴብል ዞን ይገኛል። ስለዚህም ይህ ክልል እንደምታወቀው ውሃን ለመያዝ ወሳኝ ክልል ስለሆነ እንደምናውቀው ደግሞ ውሃ ህይወትን ለማስቀጠልና ለመፍጠር ወሳኝ ቅመም ነው። ሳይንቲስቶችም በዚህ ፕላኔት ሊገኝ ይችላል የሚሉትን ህይወት ለመፈለግ ይጓጓሉ። ነገር ግን መፈለግም ሆነ ማጥናት አስቸጋሪ ነው። ምክንያቱም ፕሮክሲማ ቢ የምትዞረው በቀይ ፀሐይዋ ዙሪያ ነው። ለቀይ ድንኮች ያለው ባህሪ ደግሞ በጣም ከባድ ነው። ስለዚህም አደገኛ የሆነውን ኮከባዊውን ጨረር ወይም ስታር ራዲዬሽንን ስለሚለቁ እነዚህ ከባባድ ጨረሮች ደግሞ የፕላኔቷን ከባቢ አየር በመግፈፍ ወደ ውስጥ በመዝለቅ የፕላኔቷን መልክ ሊቀይሩ ይችላሉ። ፕሮክሲማም እንደምትታየው ከሆነ ህይወትን ለመያዝ ብትችልም በእንደዚህ አይነቶቹ በችሎታዋ የሚያስፈሩ ናቸው። እንዳሁኑ ሳይንቲስቶች ፕላኔቷን ከማጥናት ውጭ በእንደዚህ አይነት ችግሮችና መፍትሄ ላይ አላተኮሩም። የአውሮፓ ደቡባዊ የህዋ መመልከቻ ጣቢያም በአውሮፓውያኑ አቆጣጠር በ2016 ኦገስት 24 ፕሮክሲማ ቢን ማግኘቱን ገልጿል። በዚህም ዓመት አካባቢ ብዙ ኮከቦችን ማግኘት የተቻለ ሲሆን ይህም ደግሞ ለወደፊት በሮቦት ፕሮክሲማ ቢን ለማጥናት መንገድ ጠርጓል። ቀይ ድንክ ኮከቦች አብዛኛዎቹ በኦርቢቴብል ዞን ያሉትን ፕላኔቶች አቅፎ መገኘታቸውም የተለመደ ሆኗል። በቺሊ የሚገኘው ፔሶ ድርጅት ያልተገለጠና ያልተብራራ ነገር በፕሮክሲማ ሴንታውሪ ዙሪያ መኖር እንደሚችል ፕሮክሲማ ቢ ከመገኘቷ በፊት ገልጾ ነበር። ይህም ደግሞ ሳይንቲስቶች ፓል ሪዶችን እንዲያጠኑ ያደረገ ሲሆን ፕሮጀክቱም በጃንዋሪ 2016 ማጥናት ጀመረም። በዚህም ዓመት ፕሮክሲማ ቢን ማግኘት የተቻለ ሲሆን በሳይንቲስቶች ዘንድ መሬታችንና ፕሮክሲማ ቢን መምሰል ትችላለች ወይም አትችልም የሚል ክርክር ያነሳችው ፕሮክሲማ ሴንታውሪ ሲ በኋላ በ2022 ፕሮክሲማ ሴንታውሪ ዲ ማግኘት ተችሏል። የፕሮክሲማ ቢ አካላዊ ባህሪዋን ስንመለከት በትንሹ ከምድራችን ጋር የሚመሳሰል መጠን ያላት ሲሆን ከ1.07 እስከ 1.17 ጊዜ ትጠልቃለች። ቢሆንም ራዲሷ ያልተረጋገጠ ሲሆን ከ0.94 እስከ 1.4 ጊዜ ከምድራችን ራዲየስ ልትጠልቅ ትችላለች። ይህም የራዲየሱ ተለዋዋጭነት ፕላኔቷን ለአንድ ጎራ ለመክፈል እጅግ አስቸጋሪ አድርጓል። በተረጋገጠው መዋቅሯ ምድራችንን የመሰለችና ወደ ኔፕቲን የቀረበች ለህይወትም ወሳኝ መሆን እንደምትችልም ግልጽ ነው። አጠቃላይ ሁኔታዋን መግለጽ የሚቻለው በመላምት ነው። ነገር ግን ሳይንቲስቶች እንደገለጹት
የመርኩሪ አይነት ትልቅ ኮር ያላት ሲሆን በውሃም የበለጸገች ናት። አፈጣጠሯም ከምድራችን ሊለይ የሚችል ሲሆን ከባድ ግጭት ምክንያት ሊሆን እንደሚችልም ይገለጻል። የፕሮክሲማ ቢም ግማሽ ክፍሏ ለፀሐይዋ የተዘጋ ነው። ይህም ማለት የፕላኔቷ ግማሽ ክፍል ብዙ ጊዜ ቀን ሲሆን፣ ሌላኛው ክፍሏ ደግሞ አብዛኛውን ጊዜ ጨለማ ሆኖ ለፕላኔቷ የተለየ ሙቀት እንዲኖርና ይህም የጨለመበት ክፍሏ ብቻ ነው ለህይወትም ተስማሚ ሊሆን የሚችለው። ለብዙ ዓመታትም በሳይንቲስቶች ዘንድ ባደረው ከምድራችን ውጭ ህይወትን የማግኛ ጉጉትን ተከትሎ ያመጠቁት የጄምስ ዌብ የህዋ ቴሌስኮፕ የመጀመሪያውና ዋነኛ ተልዕኮው ወደር የሌለውን የህዋ ድንበርን በመመልከት አዳዲስ ነገሮችን ለማረጋገጥ ነው። ይህንም ተከትሎ ይህች በጥልቁ ህዋ ያሉትን ነገሮች ለማጥናት በቂ በሆነ መሳሪያ የተሰራችው ቴሌስኮፕ መጀመሪያ ተልዕኮዋን ለፕሮክሲማ ቢ ከባቢ አየር ገጽታ እንዲሁም አይቀር ባዮሎጂካል የሆኑ ህይወቶችን ለመፈለግ ተዘጋጅታለች። እጅግ በጣም ደስ የሚለው ይህች ቴሌስኮፕ የውሃ አንትነት ሚቴንና ሌሎች ያልተጠበቁ ነገሮችን ለማወቅ ችሎታ አላት። ከፕላኔቷም ጨለማ ክፍል ድርቅ የሚያደርግ ነገር እየታየ ነው። ይህም ቮልካን ወይም ምንም አይነት የተፈጥሮ ነገር ሳይሆን አርቲፊሻል ብርሃን ነው። ይህም ብርሃን ሙሉ በሙሉ በዓለማችን ያለ የከተሞች መብራት በምሽት እንደምታየው ሲሆን ይህም ሳይንቲስቶችን በጣም ያስደነቀ ነበር። ስለዚህ ነው ህይወት የለም ብሎ ለመደምደምና እጅግ በጣም የበለጸገ ምጡቅ ህይወት የለም ብሎ ለመናገር በጣም የሚከብደው። ይህም ደግሞ ምድራችንን ከህዋ ሆነን እንደምንመለከታት አይነት ሲሆን ሳይንቲስቶችም በዩኒቨርሳችን ብቻችንን አይደለንም፣ እጅግ በጣም የሰለጠኑ ህይወቶች አሉ ብሎ ለመናገር አፋቸውን የሚሞላው። ታዲያ ይህንንም ሲያብራሩ ይህ ትልቅ ግኝት ነው። ባክቴሪያዎችንና ሌሎች ትናንሽ ነፍሳትን ከማግኘትም ይህ ማለት ደግሞ አሁን እያገኘን ያለነው እንደ ምድራችን የሰለጠኑ ከተማና ያልሰለጠኑም እንደሚኖሩ በግልጽ አድርጎ ያሳየናል ይላሉ። አክለውም ታዲያ ለፕሮክሲማ ቢ ፀሐይዋ ቀይ ድንክ በመሆኑ የተነሳ ከፀሐያችን በብርሃንም ሆነ በሙቀትም እንደሚቀንስ ይታመናል። ታዲያ ለዚህ እንደ ዓለማችን ሰዎች ኤሌክትሪኮችን የተለያዩ የተፈጥሮ ነዳጆችን በመጠቀም ኃይልም በመፍጠር ሊጠቀሙ እንደሚችሉና ይህም ደግሞ ከኛ ጋር ሊያገናኛቸው እንደሚችል ይገምታሉ። ታዲያ ይህ ጥያቄ ሲያነሳ የሁለት ዓለማት ስልጣኔ በታሪክም በግኝትም ግጭት ሊያነሳ ሲችል በምን መንገድ ሐሳባችንን መገላለጽና በምን መንገድ መግባባት እንደምንችልም ብዙ ጥናቶችን ይፈልጋል። ይህ ችግር ደግሞ በዚህ ብቻ አያበቃም። ፀሐይዋ ቀይ ድንክ ነች። ለቀይ ድንኮች ደግሞ የዓለማችን ህይወቶች ተስማሚ አይደሉም። ስለዚህ እዛ ሄደን በምንም ታምር መድረስም ሆነ መቀጠልም አንችልም። በዩኒቨርሳችንም አብዛኛዎቹ ለህይወት ተስማሚ ፕላኔቶች ልክ እንደ ፕሮክሲማ ቢ በቀይ ድንኮች ስር ስለሚገኙ ለሰው ልጆች እጅግ በጣም አስቸጋሪ ናቸው። አሁን ደግሞ ፕሮክሲማ ቢን ስንመለስ እዛ ሊገኙ የሚችሉ ባዕድ ፍጡራን ለዓለማችን ዕውቀታቸውን፣ ባህላቸውንና ስልጣኔያቸውን ሊያካፍሉን ቢፈልጉ ምክንያታቸውም ደግሞ ፍጥነት ከሆነ ከፍተኛ ችሎታ ያለው ቴክኖሎጂ ሊኖራቸው ስለሚችል ለሌሎችም የሥርዓተ ኮከቦች ፕላኔቶች ማግኘታቸው አይቀሪ ነው። ስለዚህም ይህ የማግኘት ጉዳይ የጊዜ ከሆነ እንደሚታወቀው ፕሮክሲማ ቢ ከምድራችን 4.24 የብርሃን ዓመታትን ትርቃለች። ይህ ማለት ከፕሮክሲማ ቢ ብርሃን ብላክልን ከ4 ዓመታት በኋላ ይደርስልናል ማለት ነው። ስለዚህም ይህ እንደዚህ ከሆነ በፕሮክሲማ ቢ ላሉት ፍጥረታት አሁን ለዓለማችን ካላት ቴክኖሎጂ ጋር ተመሳሳይ ቴክኖሎጂ ሊኖራቸው ይችላል። ስለዚህም ከፕሮክሲማ ቢ ጋር ግንኙነት ብንፈጥርና
መልእክት ብንልካቸው የምንጠብቀው እስከ 4 ዓመት ነው። በምንም አይነት ሁኔታም ለፕሮክሲማ ቢ ሊኖሩ ከሚችሉ ህይወቶች ጋር ግንኙነት ብንፈጥር የእውቀትና የብዙ ቴክኖሎጂ ስለ ጥበብም ብዙ ልናገኝባቸው እንችላለን። ቪዲዮ ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም